ቅሌታም ሰው ነሽ የመጨረሻ ነገ ጠዋት ምን አይነት ሰው እስቲ እንደገና እያላት ቅሌታም ሰው ነሽ የመጨረሻ ነገ ጠዋት ምን አይነት ሰው እስቲ እንደገና እያላት ቅሌታም ሰው ነሽ የመጨረሻ ሰደባት። ለእግዚአብሔር በዘመረች ሰደባት። ትልቅ ሰው ሲበላሽ ቅራሬ የለውም ይባላል። ሰመረ ባሪያው ተበላሸ። ሌሎች ጎዳና ቤቴ አጥር የለኝም እንጀራ እናቴ ኩላሊቴ ሙሾ ለቅሶ ሲያወርዱ ጨለማችን ይብራ ባለች ሰደባት። ድል ይሸታል ነው ህይወት ይሸታል ነው ያለችው። ታዲያ ጠጅ ይሽተት አቼ የቅድሞቹ ልጆች ሲጠጡ እንዳሳየን ባህል ትውፊት ሲባል እኮ ሰመረ ባሪያው ጥሩን እንጂ ጎኔን በጉልቻ ኩላሊቴን በርግጫ እምነት ጥሩ ባህል አይደለም። በአንዳንድ ገጠርማ ብልግና ነው የሚዘፍኑት። ለእናት ክብር የማይሰጡ የማማን ትናንትን እንደዚህ ነው ምናምን ባለጌ ግጥም ችቦ እየለኮሱ መደባደብ የሚያጓራ ሰው በየመንደሩ መኖር ምናምን ይህ ትውፊት ከተባለ ያሳፍራል። በዓለም ሁሉ ያሳፍራል። የልዩታ ግን ያስከብራል። መልእክት ነው። ጌታ ያሳርፋል እረፉ ነው ያለችው። የአዲስ ዓመት መልእክት ነው። መጽሐፍ ቅዱሳዊ ነው። ኦሮምኛ መዝሙሮችም አላት ደሳስ የሚሉ በነገራችን ላይ ኦሮሞ ክርስቲያኖች እኔ ውስጤ ናቸው። በጣም ነው የምወዳቸው። እኔ ጉራጌና አማራ ነኝ፣ ግን ኦሮሞ አሳድጎኛል። ወንጌልም መስክሮልኛል። እናንተ እኔ እያሳካይ ብትኖር ፊሊፕ ምርጫዬ ነው ትመቸኛለህ፣ ግን በማይመጣው መጣ። በልዑል ልጅ መጣህብኝ፣ በድንግል ልጅ መጣህብኝ። አባቱ ልዑል እናቱ ድንግል። እግዚአብሔር እንዳንተ ገስጽ ምከር ዝለፍ ብለህ መብት ሰጥቶናል። ህይወቴ ጽድቄ ቅድስና ኢየሱስ ነው አልኩ። ለዚህ ነው ለዚህ ጌታ የዘመረችውን ቅሌታም ማለት መሰረታዊ የህግ ስህተት ነው። በእናንተ ቋንቋ በህግ ቋንቋ ፍሪደም ኦፍ ስፒች ኤክስፕሬሽን መቃወም ህገ መንግስት መቃወም ነው፣ መቃረን ነው። መሰረታዊ የህግ ስህተት ነው። ሀሳብን በነፃ መግለጽ የመናገር ነፃነትን መግፈፍ ማለት ነው። ሐሰተኛ ነቢያት ልሳን ለፍላፊዎችን ስትናገር ስትገጽስ ደስ ብሎን ሼር ላይክ ሰብስክራይብ አድርገንህ በዘማሪዋ ላይ ትመጣብናል። የድል ህይወት ለሰጠን ጌታ ጽድቁን አለበሰን ብላ ስትዘምር ቅሌታም ማለት እግዚአብሔርን ማሳዘን ነው። ትውልድ የሚያንጽ ነው። ጌታ ኢየሱስ ዝሙት፣ ፍርሃት፣ ውሸት፣ ተስፋ መቅረት አልባሌ ህይወት ያስወገደ ኮተት ግሳንግስ ያስወገደልን ነው። ለእሱ ነው የዘመረችው ሰመረ ባሪያው። ስትጀምር ራሱ አይተኮነ ተኝታ ስትነቃ ነው። አንተ የተኛ ንቃ ክርስቶስ ያበራልሃል እንደሚል ነቃች። ከህፃኑ አበባ ወረቀት ተቀበለች። መስቀል ፍላወር ነው። ደጋግሞ ቢሰሙት የማይሰለች መዝሙር ነው እንጂ እንጨት ሰብሬ ቤት እስክሰራ ምናምን አላለችም። ለሞር ቤት ይሰራል እንጂ እንጨት ሰብሮ ዛሬ ባለፈው እንዴት ሰው እንጨት ሳጥን ላይ ይቀመጣል? በዚህ ዘመን ስትተርብ ነበር። ዛሬ እንጨት ሰብሬ ምናምን ጠበቃ መሆን ሰሜ ክላሽ አያረግም። ምን አስቆጣ? በልጅቷ መዝሙር መልካም ምኞት ነው የገለጻችሁ። ሰላም ይብዛ፣ ፍሬያችሁ ይመር፣ ከብራችሁ ቆዩኝ። ኢየሱስን ሽሙ ነው፣ ጽኑ ነው። ቡና ፈንዲሻ ዳቦ ቀርቦ በኢትዮጵያዊ ጨዋነት ስጦታ ተቀበይ ከሰማይ እቴ አበባዬ ስትል እሷን መቃወም እሷን ሳይሆን ኢየሱስን ነው የተቃወምከው። ምን ነው በጣም ነው እንደ ኮንቴንት ያጣው ወጋው ነው የሚባለው። እንደዚህ አይነት ቄሳርን ራሱ ያለ ቦታው ነው የጠቀስከው። ቄሳር ያለው እንጀራ እናቴ ቤት የለኝም ተቆጣችኝ፣ ውጭ አደርኩ ነው። ኮተት ግጥም አስወግዱ ነው ያለው። እሷ አስወገደች። ባለፈው ትዜን ሜሪና ሜሪ አለየም ብለው ወረድክበት። ግን መጀመሪያ የሳተው ሞጣ ነው። ተሳስቶ አሳሳተው። ሞጣ ቀራኒው ማማሩ መንግስቴ የምወደው ስም ነው። ቢዩቲፉል ኪንግደም እና እኔ እናንተ ተርጓሚ ነን። አንዳንድ አይነት ድምጸት ተመሳሳይ ድምጸት ያላቸው ሆሞፎን ቃላት አሉ፣ እናውቃቸዋለን። ግን አየህ እንግሊዝኛ ማወቅ ጥበብ እንዳልሆነ። ጥበብ ማለት እግዚአብሔርን መፍራት ነው። the beginning of knowledge is the fear of the Lord። የእግዚአብሔር ጥበብና እውቀት ሁሉ የተሰወረበት መዝገብ ኢየሱስ ክርስቶስ ነው ይላል መጽሐፍ ቅዱስ። እሱም ማወቅ ነው ጥበብ እንጂ እንግሊዝኛ ማወቅ አይደለም፣ እውቀት አይደለም። ጥበብ የልጅቷ ነው። ክሬቲቭ ሆና ኮንሴፕቱን ቀይራ ሪሚክስ አድርጋ ሪብራንድድ መልእክትን ያስተላለፈችው፣ ዴቨሎፕ አደረገች፣ አፕዴት እንዳለ ቨርዥኑን ቀየረችው። ስለዚህ ሐሳብ ኢየሱስን በመዝሙር ብቻ ሳይሆን በህይወትሽ ማክብሪው ከሆነ በጨዋ አማርኛ መናገር ነው። መስቀል ፍላወር ይዛ ስለ ኢየሱስ ስትናገር ስትዘምር ጓ ማለት ምንድን ነው? ክፋት አይደለም። ስናይምሮ ሐኪሙ ምን አሉ? ሰውን ከብደቱ አደናለሁ ግን ከክፋቱ ማዳን አልችልም አሉ። ከክፋት ማዳን የሚችለን ክርስቶስ ኢየሱስ ብቻ ነው። ቻርልስ ዳርዊን እንኳን ሰው ከዝንጀሮ መጣ ያለው ዝግመተ ለውጥ ሲወሪ አባት ክርስትና በሰዎች ላይ የፈጠረውን ለውጥ አይቶ ተገርሞ እስከ ለተሞቱ ድረስ ለቸርች ሰርቪስ ገንዘብ ያዋጣ ነበር። ደቡብ አሜሪካ ዳርቻ ሀገራት ባሉ ሳቬጅ ህዝቦች ላይ ጥናት ያደርግ ነበር እና ክርስቶስ ሲለውጣቸው ያ ባልየው ለውጥ ተገርሞ አስተዋጽኦ ያደርግ ነበር ለክርስትና ማለት እስከ መጨረሻው። የዘማሪዋ መልእክት የለውጥ ነው፣ የተስፋ ነው። ቤቷ ራሷ ስታየው መጽሐፍ ቅዱስ ነው ድሬሲንግ ተብል ላይ ንጹህ ክፍል ለጸሎት የተዘረጋ እጅ ነው የምታየው ምስሉ ራሱ። እና አድራቂ ሴትዮ ሳይቀር አዘኑብህ እኮ
ሰመረ ባሪያው ይምጣ እስኪ የሚሉ ሴትዮ ራሳቸው አወቅሽ ሲሉት ውሃ ምን ያናግረዋል? ድንጋይ። እንደዛ ነው ያደረገው። እንግሊዞች ምን አሉ? ሼክስፒር ወደዚህ ክፍል ቢገባ ሁላችን ተነስተን በአክብሮት እንስመው ነበር። ያ ሰው ግን ኢየሱስ ወደዚህ ክፍል ቢገባ ሁላችን ተደፍተን የልብሱን ጠርዝ እንስም ነበር ነው ያሉት። አሜሪካውያን ኢንጋድ ዊ ትረስት አሉ። ህዝቦቿ ደግሞ ትረስቲንግሊ ትረስት አሉ። ሶቅራጥስ 40 ዓመት አስተማረ። ፕሌቶ 50 ዓመት፣ አሪስቶትል 40 ዓመት፣ ክርስቶስ ግን 3 ዓመት ብቻ። የ3 ዓመት አገልግሎቱ ግን በአንድ ላይ ለ130 ዓመት ያስተማሩ የምድራችን ምንጊዜ ምርጥ ፈላስፎችን ያስከነዳፍ። በኬሚስትሪ ውሃ ወደ ወይን ጠጅ የቀየረ ነው። በባዮሎጂ ከተለመደው ጽንሰት ውጭ ከድንግል የተወለደ ነው። በፊዚክስ የስበት ግራቪቲ ህግ ሽሮ ወደ ሰማይ ያረገ ነው አሉ ሳይንቲስቱ። በዳይናሚክስ ፍሉድ ዳይናሚክስ የፈሳሽ እንቅስቃሴ ሽሮ በውሃ ላይ የተራመደ ነው። ይሄ ነው ጌታ። በሂስትሪ የነገስታት ንጉስ፣ በሜዲክስ ዘ ግሬት ፊዚሽያን ተብሏል። ውልደቱ ተፈጥሯዊ ነው፣ ጽንሰቱ ግን መለኮታዊ። ሞቱ ተፈጥሯዊ ነው፣ ትንሳኤው ግን መለኮታዊ። ለዚህ ጌታ ነው ድንቅ ጌታ የዘመረችው ዘማሪዋ ሊዲያ ደረሰ 2018ን ራሱ በዝማሬ መጀመሯ በረከት ነው ስልህ እንጂ ጎኔን በጉልቻ ሙሾውን ጉርጉር አይነፌክስ ነው። በገጠር በተለይ ብልግና ምናምን ይሄ ባህል አይደለም፣ ትውፊት አይደለም፣ አሳፋሪ ነገር ነው። ስነ ምግባር እየመከርከን ለማርያም ልጅ ሲዘመር ቅሌታም ትላለህ ሰሜ። እኛ እኮ መንገድ ላይ አትጩሃል እንጂ ወንጌል በሚዲያ በዜማ ማቅረብ ያስከብራል እንጂ አያሰድብም። ስራ የፈታ አይምሮ የዴብል ወርክሾፕ ነው ይባላል። ኦርቶዎች እንኳን ኦርቶዶክስ ወንድሞቻችን ግጥሟ ጥሩ ነው፣ ጌታ ደሙን ለሁላችን አፍሷል ነው ያሉ። እናት ክሪስማስ ካሮል አልክ። ክሪስማስ የገና በዓል ነው። ካሮል በፈረንሳይኛ መዝሙር ነው አሉ። ያበደ ርችት እየተኮሱ ፈረንጆቹ የጌታን ይዘምራሉ። ለጌታ አዲስ ዓመት ያከብሩታል። እንጀራ እናቴ ምናምን አይሉ። ደግሞ እንጀራ እናት ሁሉ ክፉ አይደለም። ምርጥ ጥሩ ኦሮሞ እንጀራ እናት ታሳድጋኛለች እና ቀሌታም አይባልም። አራዳ አይደለ እንዴ? ሁሉን ለእግዚአብሔር ክብር የሚያደርግ ነው አራዳ። እሷም ለእግዚአብሔር ክብር ነው ያደረገችው። መስቀል ፍላወር ነው ያዜመችው እና እንዲህ አይባልም ሰሜ። እኛ ኖረን እንሞታለን፣ ክርስቶስ ሞቶ ይኖራል። ከሱስ ወደ ኢየሱስ ነው። ሲጋራ ተው፣ አንተም ጫት ተው፣ እኔ ትቻለሁ። አብረን ሰርተናል ከአንተ ጋር። ከኮተት ግሳንግስ ያድናል ኢየሱስ። ህይወት ነው ዘ ቢጊኒንግ ኤንድ ዘ ኢንድ ዘ ፈርስት ኤንድ ላስት አልፋ ኤንድ ኦሜጋ ዘ ብሌዚንግ ቢት ኦፍ ጋድ እና ባሪያው እንደዚህ አይባልም። ነውር ነው ወጋው አለ እንዳልክ። መልካም አዲስ ዓመት ይሁንልህ።